በሰዓት ላቂ በተዘጋ ደጁ ምን ያለው ሞኝ ነው ለዓለም የሚሰጥ እጁ አቤት ለዓለም የሚሰጥ እጁ ተጉዞ ተጉዞ ሩብ ሰዓት ሲቀረው እንዲያፈገፍግ ማን መከረው? ኧረ ማን መከረው? በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ቢያፈገፍግ ግን ወደ ኋላ በኔ ዘንድ ይሆናል የተጠላ አዎ በሱ ደስ አይላትም ነፍሴ ብሏል ኢየሱሴ በትዕግስት ጠብቀው በዝምታ ዘንበል ይላል ጌታ በትዕግስት ጠብቀው በጸጥታ ዘንበል ይላል ጌታ ዓለም ውሸቷን ነው ብትል ቀና ደፋ ወዝ ያለቀ ዕለት አንቅራ ልትተፋ አዎ አንቅራ ልትተፋ ከደጃፏ ቆመ ኃጢአት አትቀላውጥ በእግዚአብሔር ደጃፍ መጣልን ምረጥ ወገን መጣልን ምረጥ በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል በእምነት ይኖራል ጻድቅ ጻድቅ በእምነት ይኖራል ቢያፈገፍግ ግን ወደ ኋላ በኔ ዘንድ ይሆናል የተጠላ በእርሱ ደስ አይላትም ነፍሴ ብሏል ኢየሱሴ በትዕግስት ጠብቀው በዝምታ ዘንበል ይላል ጌታ በትዕግስት ጠብቀው በዝምታ ዘንበል ይላል ጌታ በትዕግስት ጠብቀው በዝምታ ዘንበል ይላል ጌታ አሜን። ከእግዚአብሔር ቃል አንድ ስፍራ አነብና በትዕግስት መጠበቅ እንዴት መልካም እንደሆነ በትዕግስት አለመጠበቅ ደግሞ እንዴት ያለ ነገር ሊያሳጣን እንደሚችል እንነጋገራለን። የእግዚአብሔር ቃል በዕብራውያን 10 ላይ እንዲህ ይላል ከቁጥር 35 ጀምሮ በኢየሱስ ስም አነባዋለሁ። እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ፣ የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለውም ይመጣል አይዘገይም። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላል። ክብር ለእግዚአብሔር። ኢየሱስ ወደ ኋላ በሚያፈገፍጉ ደስ አይሰኝም። ወደ ኋላ በሚሉ በፍጹም ደስ አይሰኝም። ጉዞ እንዳጀማምራቸው እንደ ጅማሬያቸው በፍቅር ኢየሱስን መከተል እንደጀመሩበት ጊዜ እንደዛ እንዲሄዱ ነው የሚፈልገው ከእርሱ ጋር። ምክንያቱም ሕይወት የተሰጠበት ሕይወት ነውና። ወደኋላ የሚለው ሰው ሕይወት የተከፈለበት ሕይወት ነው እና እንዲጠፋ አይፈልግም። የሟቹን ሞት አይወድም ይላል እና በዘመናት መካከል ወደኋላ የተመለሱ ሰዎች አሉ። ለምሳሌ ዴማስ የተባለ ሰው፣ ይህ ሰው ከነ ጳውሎስ ጋር ሲያገለግል የነበረ ሰው ነው እና እነ ጢሞቴዎስ ጳውሎስን ከጳውሎስ ኋላ ወንጌልን በማገልገል ይተጉ የነበረ እነ ሉቃስ እነ ማርቆስ እየተጉ እስከ መጨረሻው ሲቀጥሉ፣ ዴማስ ግን የአሁኑን ዓለም ወዶ ሄደ ይላል መጽሐፍ ቅዱስ። የአሁኑን ዓለም የሚጠፋውን ዓለም እንደ መጎናጸፊያ ተጠቅልሎ የሚጠፋውን ዓለም ወዶ ከዛ በኋላ ምን ያህል ዓመት ኖረ
ብንል ምናልባት 20 ዓመት 30 ዓመት ኖሮ ይሆን? ያውም የወጣትነት ጊዜው ነው ሰውን የሚስበው። ከዛ በኋላ ጣዕም ያጣበታል ዓለም፣ ተፈላጊነቱ ይቀንሳል። ሮጦ መነገድ ማትረፍ ጉልበት ይደክማል። በሰዎች ዘንድ ያለ ተፈላጊነት ከእድሜ የተነሳ ተቀባይነት ያጣል እና የሚቀርልን ጸጸት ብቻ ነው የሚሆነው ማለት ነው። ምንም የሚቀርልን ነገር አይኖርም። ስለዚህ የአሁኑን ዓለም ወዶ ትቶኝ ሄደ አለ ጳውሎስ። ትቶኝ ሄደ። መጀመሪያ ከሱ ጋር ነበር ማለት ነው። መጀመሪያ የእሱን አገልግሎት ነበር የሚያገለግለው ማለት ነው። በዚህ ሁኔታ ያላችሁ ወገኖች ያላችሁ ወደኋላ የተመለሳችሁ ዓለም ማብረቀረቋ ማርኳችሁ ሄዳችሁ ዓለማዊነት ያሸነፋችሁ የህይወታችሁን ጌታ ጥላችሁ ወደኋላ የተመለሳችሁ ወገኖች አላችሁ። መጽሐፉ ወደኋላ በሚያፈገፍግ ነፍሴ ደስ አይላትም ይላችኋል። ወደኋላ በሚመለስ ነፍሴ ደስ አይላትም። ለነገሩ ኢየሱስ ብቻ አይደለም፣ አዛዥ የጦር አለቃ አዛዥ ወደኋላ የሚመለስ ካስከተተው ጦር ወደኋላ የሚል ቢኖር እሱ ሊገለው ይችላል፣ ሊረሸን እርምጃ ሊወሰድበት ይችላል። ኢየሱስ እንደዛ አያደርግም። ደስ ግን አይለውም። ፍቅር ነው፣ ምንም እርምጃ አይወስድም። ነገር ግን ያችን ነፍስ ከኢየሱስ ተነጥላ እንድትመጣ በእጃቸው እንድትገባ የሚፈልጉ ጨካኝ ሰራዊቶች ግን አሉ። የዚህ የጨለማው ዓለም ገዥ ሰራዊት በሰማያዊ ስፍራ ያሉ የክፋት መንፈሳውያን ሰራዊት የሚላቸው አሉ እና ለነሱ ግን መጫወቻ መሆን ነው። በአንደኛ ቆሮንቶስ ምዕራፍ 5 ላይ ታስታውሳላችሁ እና ነፍሱን ለሚያሰቃዩ መናፍስት ታልፎ እንደተሰጠ ያ ሰው እና መናፍስት ከፍተኛ ጉዳት ያደርሱበታል። ነፍሱን ወደ እውነት ሊደርስ ይችላል ወደፊት የገባው እውነት ስላለ ብለው ስለሚያስቡ ነፍሱን መኖር የሚገባውን ያህል ሳይኖር ይቀጥፉታል እና ያስጨንቁታል። በብዙ ጸጸትና እንባ በብዙ ግራ መጋባት ያኖሩታል። ምክንያቱም ከሰፈሩ ወጥቶ የተገኘ በማይገባው ቀጠና የማይገባውን ባንዲራ ይዞ የተገኘ አደገኛ ቀጠና ውስጥ ራሱን አስገብቷልና። ምን ያለ ሰው? ከጌታ ወደ ኋላ ያፈገፈገ ሰው፣ ከህይወት ጌታ ከኢየሱስ ወደ ኋላ ያፈገፈገ ሰው እና ወደ ኋላ ያፈገፈጋችሁ ወገኖች አላችሁ። ወደ ኋላ የተመለሳችሁ ወገኖች አላችሁ። ዛሬ ጥሪ አደርግላችኋለሁ። ዛሬ አስታውሳችኋለሁ። አይበጃችሁም ወገኖቼ። እንደ ኢየሱስ ያለ ማንም የለም። ታውቁታላችሁ። በዚህ ምድር 70 ወይም 80 ነው ሰው ሊኖር የሚችለው። ከዛ ቢበዛ ድካም ነው ይላል። ታዲያ ለ70 እና ለ80 ሲባል የዘላለም ህይወት ይተዋል። በምን ሂሳብ፣ በምን ስሌት፣ በምን አነጻጽራችሁት፣ በምን አወዳደራችሁት? ዘላለምና 70 ይገናኛሉ? ዘላለምና 80 ይገናኛሉ? የዘላለም ህይወት ይዛችሁ ከኢየሱስ ጋር መኖር ይሻላችኋል። ኢየሱስ ዛሬም ይወዳችኋል። ዛሬም በቅፉ ሊያስገባችሁ ጓጉቶ ይጠብቃችኋል። ስለዚህ ቀን ሳለ ለመመለስ ለመወሰን መብት